እንኳን ለአባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላም አደረሳችሁ። መጋቢት 5 በዚህች ቀን ተአምራቱና ትሩፋቱ የበዛ ቅዱስ አባት አባ ገብረ መንፈስ ቅዱስ የዕረፍቱ መታሰቢያ ቀን ነው። አባታችን አቡነ ገብረ መንፈስ ቅዱስ ከዚህ ዓለም የሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራውና መታሰቢያውን ለሚያደርግ እስከ 15 ትውልድ የምሕረት ቃል ኪዳን ሰጠው። የእድሜውንም ዘመናት 562 ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ፣ አቅፎም ሳማት። በመላእክትና በቅዱሳን ሁሉ ምስጋና ሳረጋት። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ አቡነ ገብረ መንፈስ ቅዱስ በጸሎታቸው ይማረን፣ በረከታቸውም ይደርብን ለዘለዓለሙ አሜን።